አምስተኛው ምዕራፍ ስቅላቱ ነው። ከዚያ በኋላ መስቀሉን አቆሙት ቀራንዮ ላይ። መስቀሉ ተነስቶ በቆመበት ጊዜ 6 ሰዓት ሲሆን ከሊተ ጽርዓ እስከ ቀራንዮ ድረስ ያለው ጸዋትወ መከራ በመስቀል ተካተተ። በዚህ ጊዜ መስቀሉን ብድቅ አድርገው እሱ እንዳለ እንዳይናወጽባቸው ነው በመበቸንከር የቸነከሩት። በዚህ ጊዜ ሰማይ የተጨነቀች በዚህ ሰዓት ነበር። 6 ሰዓት ላይ ፀሐይም ለማየት ለማሳየት ብርሃኗን ከለከለች። ጨረቃው እንደመሰለች ከዋክብትም ረገፉ። በዚህ ጊዜ ዓለም በሙሉ በጠቅላላ ጨለማ ሆነ። ያን ጊዜ አምላክነቱን በመጠኑ ገለጠላቸው፣ ማሳወቃቸው። እስከዚያ ድረስ ትዕግስት አትግረፉኝ አትደብድቡኝ አላለም። የተነገረው ትንቢት የተቆጠረው ሰው ይፈጸም ዘንድ። በዚያ ሰዓት ግን ራቁቱን አድርገው ልብሱንም ተጣጣጥለው ሲገርፉት እስኪ ብርሃንና ጨለማን የሚለይ ማን ነው? የአይሁድ ንጉሳችሁን ልስቀለው ሲላቸው ጲላጦስ አልብነ ንጉሥ ዘእንበለ ቄሳር ከቄሳር በቀር ሌላ ንጉሥ የለንም ብለው ነበርና መንግስቱን ገለጠ። ያን ጊዜ በ6 ሰዓት ፀሐይና ጨረቃ ፀሐይ ጨለማ ስትሆን ዓለም ጨለማ ሆነ። አይሁድም እጃቸው እንዳለ በኃጢአት ውስጥ በጨለማ ውስጥ በገሃነም ትኖራላችሁ ሲል ንስሐ ካልገባችሁ ጨለማ ውስጥ ትኖራላችሁ ሲል በቁማቸው በስጋቸው ጨለማ እናመጣ። ምስጢርም ነው። ምስጢረ ስጋው ደግሞ ነው። ስጋው ደግሞ በምስጢር ነው እንጂ በግልጽ አይደለም፣ እንደሌሎቹ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲቀደስ መንጦላይቱ እንደተጋረደ በምስጢር የሚደረገውም ያው ከ6 ሰዓት እስከ 9 ሰዓት ጨለማ ስለሆነ ያ የምስጢሩ አካሉ በጨለማ ስለተሸፈነ እንዳይታይ ለዚህ ነው ምስጢርም ጭምር ነው። እዚያ በኋላ እስከ 6 እስከ 9 ጨለማ ሆነ፣ አረፈ። ያ ሲገርፉትም ሲቸነክሩትም ሲሉትም የነበሩት ጨለማ ውስጥ ገቡ። መስራት አልተቻለም። እዚያ በኋላ አምላክነቱን ገለጠ። አምላክ ነኝ አለ። እዚያ በኋላ 9 ሰዓት ነፍሱን ከስጋው ለየ። ነፍሳትን ከሲኦል አወጣ።